አሁን ነገሮች ምስቅልቅል ሊሉ ይችላሉ። አማኝ ወክ ያረጋል፣ እዛ መሃል ወክ ያረጋል። ያለበትን ነገር ክዶ አይደለም፣ የሚበልጥ ምክንያት ከፊቱ አለው። እምነት መልካም ምኞትም አይደለም፣ እምነት ስሜትም አይደለም። ተስፋ ያደረግነው ነገር ፈጻሚው እግዚአብሔር እኮ አይደለም። አማኙ ሰውዬ እርግጠኛ ነው። እግዚአብሔር ሆይ እኔ እማልጠቅም አስረዳኝ ስትለው ትህትና ያሸንፈዋል። ይሄ የዳንበት እምነት የተመሰረተው በእግዚአብሔር ቃል ላይ ነው። ዝም ብዬ አምኜ የመጣው የሚባል ነገር የለም። እኔ አምኛለሁ ስል እምነቴ የሚገለጥባቸው በጣም መሰረታዊ የሆኑ ሁለት ነገሮች አሉ። እምነት በእኔ በኩል እምነት ነው፣ በእግዚአብሔር በኩል ታማኝነት ነው። ኢየሱስ እንደሚመጣ እርግጠኛ ናችሁ? ወደ ሀገራችን እንደምንሄድ እምነት እሱ ነው። ስለዚህ አሁን እምነት መደገፍ ነው አይደል? ትክክለኛ ቃሉ ትረስት ማድረግ ነው። እምነት ማለት አንድ ነገር ላይ ሙሉ በሙሉ መውደቅ ማለት ነው። ሙሉ በሙሉ ራስን መጣል፣ መተማመን ማለት ነው እምነት። እኔ እግዚአብሔርን አምነዋለሁ። እምነት በእኔ በኩል እምነት ነው፣ በእግዚአብሔር በኩል ታማኝነት ነው። እግዚአብሔር ያምናል ሲባል አሁን እኔ እግዚአብሔርን አምነዋለሁ እንደሚባለው አይደለም። እግዚአብሔር እኔን የሚያምነው እኔ አምኛለሁ ስል እምነቴ የሚገለጥባቸው በጣም መሰረታዊ የሆኑ ሁለት ነገሮች አሉ። እምነት በእኔ ሲኖር የሚሰራቸው አለና ተስፋ ያደረግነው ነገር እንደሚፈጸም እርግጠኛ የምንሆንበት ነው አለ እምነት። አሁን እግዚአብሔር ተስፋ አድርጎ እንደሚፈጸም እርግጠኛ የሚሆንበት ነገር የለውም። ሁሉን ያውቃል። ሁሉ በእርሱ ዘንድ ዛሬና አሁን ነው። እግዚአብሔር ነገ የሚባል ነገር የለውም። ስለዚህ አሁን እግዚአብሔር እኔ እሱን እንደማምነው እኔን አያምነኝ። እኔ ነገ አለኝ፣ ወደፊት አለኝ፣ የምጠብቀው ነገር አለኝ፣ ተስፋ የሚባል ነገር ከፊቴ አለ። እኔ እግዚአብሔር ሁሉ ነገር እጁ ላይ ነው ያለው። ዘላለም በሙሉ አሁን ነው እሱ ጋር። ስለዚህ ፒስቲስ ብሎ የሚጠቀመው ቃል እምነት መጽሐፍ ቅዱሳችን ላይ እምነት የሚነሳው ከእግዚአብሔር ቃል ላይ ነው አይደል? ይሄ መጽሐፍ ቅዱስ የመጀመሪያ ትምህርታችን ነው። የመጀመሪያ ትምህርት ነው። አየር ላይ የሚንጠለጠል እምነት የለም። እምነት ምናብ አይደለም። እምነት በጭፍን የሚደረግ አይነት ጉዞ አይደለም። ኢትስ ኖት ኤ ብላይንድ ሊፕ። ይሄ ምንድነው? በድንግዝግዝ የሚደረግ አይነት ነገር አይደለም። እምነት መልካም ምኞትም አይደለም። እምነት ስሜትም አይደለም። እምነት በእግዚአብሔር ቃል ላይ የሚመሰረት ነው። የእግዚአብሔር ቃል ወደ እናንተ ሲመጣ እናንተ ውስጥ የሚፈጠር ነው። እምነት እሱ ነው። እምነት ከመስማት ነው። መስማትም በእግዚአብሔር ቃል ነው። የእግዚአብሔር ቃል ነው መሰረቱ። እምነት መሰረቱ የእግዚአብሔር ቃል ነው። አሰራር አይደለም፣ ልምምድ አይደለም፣ የሆኑ ሐሳቦች አይደሉም። የክርስቲያን እምነት የሚመሰረተው በእግዚአብሔር ቃል ላይ ነው። ክርስቲያናዊ እምነት፣ መጽሐፍ ቅዱሳዊ እምነት ከእግዚአብሔር ዘንድ አግኝተናል የምንለው ይሄ የዳንበት እምነት የተመሰረተው በእግዚአብሔር ቃል ላይ ነው። ዝም ብዬ አምኜ የመጣው የሚባል ነገር የለም። ያመንኩትን አውቀዋለሁ ብለዋል አባቶቻችን። ኮንቪክሽን አለው እምነት፣ መሰረት አለው፣ መቆሚያ አለው፣ መመስረቻ አለው። ዝም ብሎ አየር ላይ ያለ ምናብ ነገር አይደለም። ብዙ ጊዜ ምትሃትና እምነትን መለየት ይከብደናል። ብዙ ጊዜ አንዳንድ ሰው አምኛለሁ ሲል ሆነ ኢሉዥን ነገር ይመስለዋል እና ሞኝነት ነገር ይመስለዋል። ሌላው ሰው ሲያየን አይደለም። አስረጂ ነው፣ እርግጠኛ የሚያደርግ ነው ሁሉ እንደውም ይለዋል። ክብር ለእግዚአብሔር ይሁን። አስረጂ ነው ይለዋል። ቀጥሎ እርግጠኛ የምንሆንበትም ጭምር ነው ይልና ልክ እንደ አምስቱ የስሜት ሕዋሳችን ሁሉ አንድ ስድስተኛ ከነዚህ በላይ እንደውም በጣም ከባድና ማረጋገጫ የሚያመጣ አይነት ስድስተኛ የስሜት ሕዋስ ሆኖ በእኛ ላይ ሁሉ አለ። እምነትን እዚህ ጋር ሲነግረን እምነት አንተ ጋር ካለ የሚሰራ ስራ አለ አላቸው። አሁን እኛ አማኞች ነን። በሽተኛ ሁሉ አይፈወስም። እንዲህ ወደ ጌታ ስሄድ ጸልየ ሰውየው ካልተፈወሰስ ከጨረሰስ ጌታ ልወስደው ነው ካለ እምነት የለኝም ልትል ነው እንዴ? በቃ አመስግና አላመንኩም ማለት ነው አይደለም የምትለው። ሁሌ ላይ ፈወስ ይችላል። ፋውንዴሽናል ላታረገው ትችላል። ሁሌ እግዚአብሔር የታመመ እየሰበሰበ የሚፈውስ አይነት እንደሱ አይነት አምላክ አይደለም። ለወንጌል ጉዳይ ካስፈለገ ነው ሰው የሚፈወሰው። አንዳንድ ሰው እኮ መሞት ወንጌል የጌታ ሲወስደው በጊዜ በቃ ይህን ክፉ ዓለም ሳያይ አሁን እኛንን እኮ ሰው ሲሞት ምንለው። አባቶችስ
መጣ ሲሏቸው አንዱን ግባ በለው ያሉት አይነት እኮ ናቸው። አሁን እስጢፋኖስ ሞተ ሲባል እንዴት ነው እናንተ የምታስቡት? ዘንድሮ እስጢፋኖስ ቢሞት ቀሰፈው አይባልም? የሆነማ የሆነ ነው እኮ ምንለው። መጽሐፍ ቅዱስ ውስጥ ጀግና ብሎ አቀረበው። በገና በልጅነቱ እኮ ነው ሄደው። በቃ ወንጌል ነው የዚህ ልጅ መሄድ ራሱ እኮ ወንጌል ነው። ክብር ለኢየሱስ ይሁን። ስለዚህ አሁን እምነትን ሲያያይዘው ከተአምራት ማድረግ ጋር ከፈውስ ጋር ከተለያዩ አይነት ከኛ መንፈሳዊ ስጦታዎች ጋር አይደለም ያያይዘው። እዩት እንግዲህ አሁን እምነት በእናንተ ዘንድ ካለ የሚሰራው ስራ አለ። አንደኛው ተስፋ ያደረግነው ነገር እንደሚፈጸም እርግጠኛ የምንሆንበት። ተስፋ ያደረግነው ነገር አለ፣ አዎ እንደሚፈጸም እርግጠኛ የምንሆንበት ነው። እምነትን ከተስፋ ጋር አያያዘው። ተስፋ ማለት ያልተጨበጠ ወደፊት ገና የሚመጣ እንደሚፈጸም የምንጠብቀው ነገር ነው ተስፋ። ተስፋ ያደረግነው ነገር እንደሚፈጸም እርግጠኛ የምንሆነው በእምነት ነው። እምነት አንተ ውስጥ እንዳለ ቼክ ማድረጊያው ተስፋ ያደረኩት ነገር አለ። ክርስቲያን ብዙ ተስፋ የለውም። ሁሌ ነው የማወራው ይሄንን እዚህ መድረክ ላይ ወደፊትም ነው የምነግራችሁ ባይዘው። ምክንያቱም አይናችን እዛ ጋር ነው ተቀርቅሮ መቅረት ያለበት። ተስፋ ያደረግነው ነገር አለን። እኛ ጌታን ስንከተል በእግዚአብሔር ቤት ስትመጡ እነዚህን ሁሉ አንድ ዓመት ከምናምን ያክል አንድ ዓመት ከተኩል አካባቢ ምንም ሳታቆራርጡ ቀጥ ብላችሁ ስትመጡ መቼስ ተስፋ ያደረጋችሁት ነገር አለ። ተስፋ ያደረግነው ነገር መሬት ላይ ጀምሮ መሬት ላይ የሚያልቅ ጉዳይ አይደለም። እሱን አይነት ተስፋ ቢሆን ኖሮ ቸርች መምጣት አይደለም የሚያስፈልገን። ሌላ ቦታ ሄደ ሌላ ስራ ነው የምንሰራው። ቤተ ክርስቲያን ስንመጣ ስንከማች ተስፋ ያደረግነው ነገር አለ። በወንጌል እውነት በኩል የሰማኑ ተስፋ አለ። ተስፋ አለን እኛ። ክብር ለኢየሱስ ይሁን። ተስፋ አለን። በምን በኩል ነው ያገኘው? በወንጌል እውነት፣ በእግዚአብሔር ቃል ስብከት፣ በዚህ ትምህርት በኩል አግኝቻለሁ። ተስፋ አለኝ። ተስፋ ያደረግነው ነገር እንደሚፈጸም እርግጠኛ የሚያደርገኝ እምነት ነው። እርግጠኛ ናችሁ? ተስፋ ያደረጋችሁት ነገር ይፈጸማል። አትጠራጠሩ። ኢየሱስ እንደሚመጣ እርግጠኛ ናችሁ? ወደ ሀገራችን እንደምንሄድ እምነት እሱ ነው። እምነት እሱ ነው። እምነት እንጀራ መብያ አይደለም። ተስፋ ያደረግነው ነገር ከፊት ለፊት እንደሚፈጸም እርግጠኛ ፊርም የሆነ ስታንድ የማይነቃነቅ የጸና እርግጠኛ እና አንጋጥጬ ነው የምኖረው። አማኝ ነኛ። ተስፋ አለ። አሁን ነገሮች ምስቅልቅል ሊሉ ይችላሉ። አማኝ ወክ ያደርጋል። እዛ መሃል ወክ ያደርጋል። ያለበትን ነገር ክዶ አይደለም፣ የሚበልጥ ምክንያት ከፊቱ አለው። ክዶ አይደለም። ሲርባው መራብን እየካደ አይደለም፣ ሲያጣ ማጣትን እየካደ አይደለም። የሚበልጥ ምክንያት ከፊቱ አለ። ስለዛ ጉዳይ እርግጠኛ ነው። እንደረገጠው መሬት የሚረግጠው ከተማ እንዳለ እርግጠኛ ነው። ሲራመድ አይጠራጠርም። ይሄንን አንተ ውስጥ ማን ነው የሚያመጣው? እምነት። ዋው! ኢየሱስ ጌታ ነው። በጣም ከባድ ነገር ነው አይደል? እምነት እጅ ላይ የሌለ ያልጨበጥከውን፣ ያልነካኸውን፣ ያልዳሰስከውን ለአንዳንዶች ስትነግራቸው ሞኝነት ነው የሚሉን፣ ያማል የሚሉን፣ እንደዚህ አይነት ተረት እንዴት ትከተላለህ የሚሉን ነገር አንተስ እርግጠኛ ነህ። ለሰውየው ስታስረዳው እንዴት አይገባህም ትለዋለህ። ሰውየው አንተን እብድ ነህ እያለ እንዴት አትረዳኝም ትለዋለህ። እኔ ራሴ እንዴት ነው ማስረዳው? እውነቴን እኮ ነው። ተስፋ አለን። ተስፋ ያደረግነው ነገር ፈጻሚው እግዚአብሔር እኮ አይደለም። አማኙ ሰውዬ እርግጠኛ ነው። ፈጻሚው እግዚአብሔር እኮ አይደለም። አማኙ ይፈጸማል ብሎ እርግጠኛ ነው። ሲረግጥ አይጠራጠርም። ሲኖር ቅንጣት ታክል ዳውት አያደርግም። እምነት ለምንድነው የማይነቃነቀው? የእግዚአብሔር ቃል ላይ ነው የቆመው። ይሄ የዘላለም አምላክ የሕያው እግዚአብሔር ዘላለማዊ ቃል ነው። እዚህ ዘላለማዊ መሰረት ላይ ነው እምነታችን የቆመው። እምነት የማይነቃነቀው ቃሉ ስለማይነቃነቅ ነው። እውነቱ እውነት ስለሆነ እምነት እርግጠኛ ነው። የማይዋሽ አምላክ
ከዘላለም ዘመናት በፊት በገባው ተስፋ ላይ የቆምነው ዳውን ፔመንት ነው እምነት። እንደ ዳውን ፔመንት ነው፣ እንደ ቀብድ በለው እምነትን እዚህ ቦታ ላይ ይሄ ጸሐፊ የሚያስገባው ልክ እንደ ዳውን ፔመንት ነው። ሙሉ በሙሉ እወርሰዋለሁ። እምነት ሳይሆን እንደ ቀብድ በልብ ያለ እርግጠኛ ነኝ እና አለ እና ይገለጣል፣ ታየዋለህ። እርግጠኝን አሁን ቀብድ የበላ ቀብድ እኮ ሲሰጥ ተፈራርመ ቀብዱን ይዘህ ስትሄድ ባይዘው ሙሉ እንደተከፈለው ሰው ነው ቀና ብለህ የምትሄደው። ለምን? እርግጠኛ ና ውላላ። እምነት ልክ እንደ ዳውን ፔመንት ነው። ውላለን እኔና እግዚአብሔር በቅዱስ ቃሉ በኩል ውል ገብተናል እና መሬት ላይ ስኖር እንደምቀበል ሙሉ በሙሉ እርግጠኛ ነኝ። የጊዜ ጉዳይ ነው፣ ሰሞኑ ነው እቀበላለሁ። ሰው ትጋብዝ የለ እንዴ በቀብድ? እርግጠኛነቴ ነው እኔ አዳዲስ ሰው እንድጠራ የሚያደርገኝ። እኔ እርግጠኛ ነኝ ሰማይና ምድር እንዲጨፍልቅ ሲሉ ሹልክ ብለን ነው የምንሄደው። ተስፋ ያደረግነው ነገር እንደሚፈጸም ይኸውልህ፣ አዲስ ሰማይና አዲስ ምድር እንደሚመጣ ብቻ አይደለም፣ ይሄ ምድር እንደሚያልፍም እርግጠኛ ነን። ሙሉን ነው ምናምነው። ተስፋ ያደረግነው ነገር እንደሚፈጸም እርግጠኛ የምንሆነው እውን መሆኑ ነው። ተረድተናል፣ አውቀናል፣ እርግጠኞች ነን። የተወሰነውን ነገር ልናብራራው እንችላለን። የተወሰነውን ግን ከማብራራት ባለፈ መንገድ ሁሉ ነው እርግጠኝነታችን። እውቀታችን የንግግር ብቻ ሳይሆን የብርሃንም ስለሆነ እግዚአብሔር በመንፈስ ቅዱስ አማካኝነት የገለጠው ብርሃንም ጭምር ስለሆነ ለአይምሮአችን የተነገረን ብቻ ሳይሆን ለመንፈሳችንም የበራልን ጭምር ነው። ዋው! የማይታየው የሚታየውን ካመጣ የማይታየው ከሚታየው ይበልጣል ማለት ነው። አስገኝ ነዋ፣ አምጪ ነዋ። ይሄ የሚታየው ከማይታየው እንደመጣ በእምነት እናስተውላለን። አስገኚው ይበልጣል፣ ፈጣሪው ከፍጡሩ ይበልጣል። እግዚአብሔር ዲዛይነር ነው። ዲዛይን ያደረገው የገነባው የሰራው ያስገኘው እግዚአብሔር ከዚህ ሁሉ ይበልጣል። ይሄንን በምንድን ነው የምትረዳው? በእምነት። ወደ ኋላም ወደፊትም ያለውን የሚያስረዳን እምነት ነው። አባቶች በዚህ የተመሰገኑ ናቸው። አሁን በምንድን ነው የምኖረው? በእውቀት ነው የምኖረው። እርግጠኛኝ በእውቀት እርግጠኛኝ ነው የምኖረው እንጂ በየቀኑ እየመጣ አጠገብ ነኝ አለው አብሬ ቆይ ጎሽ አይዞ በርታ አይልህም። እንዳለ እርግጠኛ ነህ። ዝም ብለህ ነው የምትኖረው። ትሩዝ ነው ይሄ። ክብር ለእግዚአብሔር ይሁን። ስለዚህ መንፈሳዊ ዓለሙ ይሄንን ካስገኘ በዚህ እውነት ላይ ስለዚህ የተጻፈው በሙሉ ትክክል ነው። ተስፋ አለ አለን። ምንድን ነው ተስፋችን? የእኛ ሰማይ መሄድ ብቻ እኮ አይደለም። ሰማይና ምድር መጠቅለላቸው እኮ ነው። አንዱ ይጠቀለልና ያልፋል። ምድር ላይ ያለውን ነገር በሙሉ እግዚአብሔር እንደየሰራው እከፍለውና መጨረሻ ላይ ቦታ ቦታ ሲጂ ዘላለም አኖረዋለሁ አለ። ይሄ ተስፋችን። ወንጌል ለምንድን ነው የምትሰብኩት ቢባል ስለሚመጣው ነገር እርግጠኛ ስለሆንን። እርግጠኛ ባትሆን አታወራ፣ ዝም ነው የምትለው። የሚሆነው የሚመጣው ነገር እርግጠኛ ነን እና እኔ ሰማይ እንደምገባና ለዘላለም ከጌታ ጋር እንደምኖር ብቻ አይደለም፣ እማያምን ሰው ደግሞ ቅጣትና ጥፋት እንዳለውም እርግጠኛ ነኝ። ስለዚህ ነው ወንጌል የምንሰብከው እኮ እውነት ነዋ። በጣም እግዚአብሔር በእውቀት ይባርካችሁ። ሰው በጣም ሲያቅ ትሁት ነው የሚሆነው። በጣም የተማረ ሰው እኮ ትንሽ ነው የሚያውቀው አይደል? ምንም ያልተማረ ነው ብዙ የሚያውቀው አይደል? ዲፕሎማሲ ኖር እኮ ስለ ሁሉም ነገር ታውቃለህ፣ ምንም አታውቅም አይደል? እንትን ሲባል ታውቃለህ፣ እንትን ሲባል ታውቃለህ፣ እንትንም ታውቃለህ፣ ስለምንም ነገር ግን አታውቅም። በጣም ተምረ ጫፍ ላይ ስትደርስ ስለ አንድ ጉዳይ ነው የምታውቀው። እሱንም ደግሞ ከኔ የተሻለ የሚያውቃለ ነው የምትለው ባይዘው እና እግዚአብሔር ሁሌ ሲጠይቅ የሚጠይቅ የእውቀት ጥያቄ ነው። ነበር ኮይ አስረዳኝ ታውቃለህ ይላል። መልሱ እንደነገሩን ከሆነ አይደለም፣ መንበርከክ ነው ያለብህ። እግዚአብሔር ሆይ እኔ እማልጠቅም ባሪያ ነኝ አስረዳኝ ስትለው ትህትና ያሸንፈዋል ስትል
በእግዚአብሔር ፊት እሱ ምን ማለት እንደሆነ ታውቃለህ? ፕራይድ። ለፕራይድ ደግሞ እግዚአብሔር ቦታ የለውም፣ ስፔስ ነው የሚለው። አንተን እኮ አይደለም ትዕቢቱን እኮ ነው። የሚታየው ከማይታየው እንደመጣ በእምነት እናስተውላለን ካለ ተስፋ ያረከውን ነገር ያመጣዋል ማለት ነው። ይሄ የሚታየው ከማይታየው ከመጣ አሁንም የነገረኝን ተስፋ ያረኩትን ያላየሁትን ወደ መታየት ያመጣዋል። በእግዚአብሔር ማንነት ላይ እርግጠኛ በምንድን ነው የምትሆነው? ይሄ የሚታየው ከማይታየው ከሆነ የተገኘው በእግዚአብሔር ቃል የተፈጠረ መሬት ላይ ቆሜ የእግዚአብሔርን ቃል እንዴት ተጠራጠረዋለሁ? የቆምኩት ራሱ በእግዚአብሔር ቃል የተፈጠረ መሬት ላይ ነው። ቃል ያበጃጀው መሬት ላይ ቆመ ወንጌል እንዴት ተጠራጠረዋለህ? የማይታየውን ወደሚታይ ያመጣዋል። አልጨበጥከውም፣ ትዳስሰዋለህ። አለ ሪል ነው፣ እውነት ነው ወንጌል። ኢየሱስ ይመጣል፣ ውሸት እንዳይመስልህ። መጥቷል እኮ ስለ ኃጢአቴ በመስቀል ላይ ሞቷል እኮ፣ ከፈለ እኮ ዕዳዬን፣ ተቀበረ፣ ተነሳ እኮ። ይሄ ሁሉ ታሪክ ሊክደው አይችልም። ጴንጤ ስለሆንኩኝ ወይንም ይሄ እንደዚህ አይነት ነገር ማምን አይነት ሰው ስለሆንኩ ብቻ እንዳይመስልህ፣ ታሪክ አይክደውም። ኢየሱስ ክርስቶስን ታሪክ አይክደውም። ታሪክ ኖርማል ታሪክ ጸሐፊዎች ሜንሽን ያደርጉታል ኢየሱስን። ማንም ዲናይ ሊያደርገው አይችልም። እንደነበረ፣ እንደሞተ፣ እንደተነሳ፣ እንደሄደስ ምስክሮቹ ምንሆን እኛ። እግዚአብሔር ለሚያምኑት ለቅዱሳኑ በክርስቶስ ኢየሱስ ደም ለታረቁ ያዘጋጀው የማይብራራ ክብር ከፊት አለ። እርግጠኛ ነን ኢየሱስ ይመጣል፣ ይወስደናል። እምነት ዓለምን በመናቅህ ይገለጣል። እምነት እግዚአብሔር ተከተለኝ ሲል ተከተለኝ አለኝ አይደለም። እምነት እከተልሃለሁ ነው። እምነት ለእግዚአብሔር ቃል የምትሰጠው ምላሽ ነው። እምነት አዩ ና ሲል እሺ ወክ እምነት ይሄ ነው።